ሰላም ቤተሰቦቻችን፣ ዛሬም ጠበቃና የህግ አማካሪ ወንድዬ ብርሃኑን ይዤላችሁ መጥቻለሁ። ዛሬ ደግሞ ያልደረሰኝ ግብይት ብዙዎች የሚከሰሱበት ገቢዎችና ጉምሩክ ልደታ እንገናኝ የምትሉት ማለት ነው። አቃቢ ሆኖ ሰራ ነበር። አሁን ደግሞ ጠበቃና የህግ አማካሪ ነው። 10 ዓመት በላይ ኤክስፒሪየንስ። መጀመሪያ ያልደረሰኝ ግብይት ምንድነው? አመሰግናለሁ። በታክስ አስተዳደር አዋጅ 983/2008 አንቀጽ 193 ላይ ማንኛውም የሂሳብ ሰነድ የመያዝ ግዴታ ያለበት ግብር ከፋይ ግብይቶቹን በደረሰኝ የማድረግ ግዴታ አለበት። ስለዚህ የሂሳብ ሰነድ የመያዝ ግዴታ ያለበት ግብር ከፋይ ያለደረሰኝ ግብይት ካከናወነ ያለደረሰኝ ግብይት የማከናወን ተግባር እንለዋለን። በወንጀልም በአስተዳደራዊም ወይም ደግሞ በገንዘብ ቅጣትም ያስቀጣል ማለት ነው። ምን ያህል ዓመት ያስቀጣል? ያልደረሰኝ ግብይት በሁለት መልክ ለይተን ማየት እንችላለን። አንደኛው የሽያጭ መመዝገቢያ መሳሪያ የያዙ ሽመም የምንለው የሽያጭ መመዝገቢያ መሳሪያ የያዙ ነጋዴዎችና ያልያዙ ነጋዴዎች ብለን በሁለት ብንከፍል ጥሩ ነው። ምክንያቱም የወንጀል ተጠያቂነቱ ማሽን ያልያዙ ነጋዴዎች ከ3 ዓመት እስከ 5 ዓመት የእስር ቅጣትና ከ25000 እስከ 50000 የሚደርስ የገንዘብ ቅጣት ያስከትላል። ማሽን የያዙ ነጋዴዎች በሚሆኑበት ጊዜ ግን ከ2 ዓመት እስከ 5 ዓመት የገንዘብ ቅጣት ብቻ ነው የሚያስቀጣው። ነገር ግን ከዚህ በተለየ ሁኔታ ግን ያለደረሰኝ ግብይት ማከናወን በታክስ አስተዳደር አዋጅ 983/2008 አንቀጽ 108 ላይ በ50000 ብር የገንዘብ ቅጣት ያስቀጣል። ቶቻችን በደንብ ማወቅ ያለባቸው በወንጀል ቢጠየቁም ይሄንን 50000ን የመክፈል ግዴታ ስላለባቸው ግብይታቸውን በደረሰኝ ቢያከናውኑ፣ ሰራተኞቹም ስታሰሩ፣ ማናጀሮቹም ስታሰሩ፣ ወይ የቤቱ የቢዝነሱ ባለቤትም ስታሰር እናያለን። እና እነማን ናቸው ተጠያቂ የሚሆኑ? ደረሰኝ የመስጠት ግዴታ በዋናነት ነጋዴውን ነው የሚመለከተው። ነገር ግን ነጋዴው በውክልና የሰጣቸው አካላት ቤት ውስጥ የሽያጭ መዝገባ ማሽን ላይ የሚሰሩ ሰዎች ይችላሉ፣ አስተናጋጆች ሊሆኑ ይችላሉ። ያልደረሰኝ ግብይት ወንጀል ተግባር እንዲፈጸም ያገዙ የተባበሩ እንደሆነ በ128 መሰረት በታክስ አስተዳደር አዋጅ አንቀጽ 128 መሰረት በመርዳትና በመተባበር ተጣምረው የቤቱ መርዳትና በመተባበር የቤቱ ባለቤት በሌለበት ለምንድን ነው የሚካሰሰው? መልካም ግዴታው የሚከተለው ነጋዴውን ነው። ስለዚህ ምንድነው ነጋዴው የንግድ ስራውን እንዲያከናውንለት ለሌላ ሰው ተገቢውን አሰራር ስርዓት ዘርግቶ ለሌላ ሰው ውክልና ሰጥቶ እንደሆነ ነጋዴው ያው በሰበር ውሳኔ መሰረት ከተጠያቂነት ነፃ የሚወጣበት አግባብ ይኖራል። ነገር ግን በዋናነት ነጋዴዎች ማወቅ ያለባቸው የንግድ ስራው የራሳቸው መሆኑንና ያልደረሰኝ ግብይት ማከናወን ነጋዴውን በስታተስ ደረጃ የሚመለከት በመሆኑ ንግዳቸውን በደረሰኝ የማከናወን ግዴታ እንዳለባቸው ማወቅ አለባቸው። በጣም አንድ ነጋዴ ወይንም ባለቤት ወይም ማናጀር ያልነው በአግባቡ አሰራር ስርዓትን ከዘረጋና ውክልና አሰራር ስርዓት የዘረጋ እንደሆነ ምን ማለት ነው? ውክልና የሰጠ እንደሆነ ሌሎች አይነት ሱፐርቫይዘሮችን ሌሎች ያለ የአሰራሩ ለምሳሌ አሁን ያልደረሰኝ በንግድ ቤት ውስጥ ወይም ደግሞ በአጠቃላይ ሙሉ ንግዱ ያልደረሰኝ ግብይት እንዳይከናወን ሊያስደርግ የሚችል አይነት አሰራሮች የተዘረጉ እንደሆነ ነፃ መውጣት እንደሚችል የታክስ አስተዳደር አዋጅ አንቀጽ 132 ላይ የተመለከተ ስለሆነ ይህንን ዲፌንስ ማንሳት ይቻላል። ነገር ግን ቅጥር ሲፈጽሙ ያልደረሰኝ ግብይት ከተፈጸመ እኔ ሰራተኛው ራሱ ተጠያቂ እንደሆነና ያልደረሰኝ ግብይት አትፈጽሙ በሚል ቤት ላይ በሚለጠፍ ማስታወቂያ ብቻ ነፃ መውጣት እንደማይችሉ ማወቅ መቻል ይኖርባቸዋል።